ግንቦት 1983 ዓመተ ምህረት በኢትዮጵያ ምድር ላይ ለ17 ዓመታት የዘለቀውና ራሱን የሰራዊት ስምሪት የፖለቲካ ርዕዮተ ዓለምና የህዝብ አስተዳደር ማዕከል አድርጎ የገነባው የደርግ መንግስት የመጨረሻው ምዕራፍ ላይ ደርሷል። በአዲስ አበባ ከተማ ሰማይ ስር የሚንቀሳቀሰው እያንዳንዱ ነዋሪ በየመስሪያ ቤቱና በየሰፈሩ የሚወራው ወሬ እንዲሁም በቤተ መንግስቱ ቅጥር ግቢ ውስጥ የሚስተዋለው የጭንቀት ድባብ አንድ ነገርን በግልጽ ያሳያል። ሀገሪቱ ወደማይቀረው የታሪክ መለወጫ ምዕራፍ እየተንደረደረች ነው። ከከተማዋ ራቅ ብለው በሚገኙት የጦር ግንባሮች የኢህአዴግ ታጣቂዎች ወደ መሃል ሀገር የሚያደርጉትን እንቅስቃሴ አፋጥነዋል። በሰሜንና በምስራቅ የነበሩት ጠንካራ የደርግ እዞች አንድ በአንድ ተሰባብረዋል። በወቅቱ የነበረው የኢኮኖሚ መዋቅር ሙሉ በሙሉ በሚባል ደረጃ የጦርነት ቀለብ ሆኖ ስላለቀም በከተማዋ የነዳጅ የዕለት ተዕለት የምግብ ዋስትናና የመሰረታዊ ሸቀጦች እጥረት ክፉኛ ታይቷል። የህዝቡ የልብ ትርታ የፍርሃትና የጥርጣሬ ድብልቅ ነበር። ሰላም ጤና ይስጥልን ውድ የታሪክ ምሻ ዩቲዩብ ቻናል ቤተሰቦች፣ ልክ በዛሬዋ ቀን ግንቦት 13 1983 ዓ.ም የኮሎኔል መንግስቱን የመጨረሻ ሚስጥራዊ ቀናትና የኢትዮጵያን የታሪክ አቅጣጫ ሙሉ በሙሉ የቀየረውን ያንን ቀን በጥልቀት እንቃኛለን። ወደ ታሪካችን ስንመለስ በታላቁ ቤተ መንግስት ውስጥ የሚገኙት የሀገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ከመቼው ጊዜ በላይ በከፍተኛ ውጥረትና በብቸኝነት ውስጥ ነበሩ። ለዓመታት የገነቡት የደህንነትና የጦር መዋቅር በዙሪያቸው እየፈረሰ መምጣቱን በደንብ ተረድተዋል። የቅርብ አማካሪዎቻቸው፣ የጦር ጀነራሎቻቸውና የካቢኔ አባሎቻቸው ፊት ላይ የሚነበበው ተስፋ መቁረጥ ለኮሎኔሉ ግልጽ ነበር። በእነዚያ የመጨረሻ ቀናት በቤተ መንግስት ውስጥ የሚደረጉት ስብሰባዎች ረጅም፣ አሰልቺና ምንም መፍትሄ የማይገኝባቸው ነበሩ። ኮሎኔል መንግስቱ አሁንም ድረስ በንግግራቸው እስከ መጨረሻዋ ጠብታ ደም እንዋጋለን የሚለውን መፈክር ቢያስተጋቡም የጦር ግንባር ሪፖርቶች ግን የሚያሳዩት በተቃራኒው የሰራዊቱን መበታተንና የጦር መኮንኖችን ተስፋ መቁረጥ ነበር። ለብዙ ዓመታት በጥብቅ ዲሲፕሊንና በፍርሃት ይገዛ የነበረው የመንግስት መዋቅር አሁን መሪውን መስማት አቁሟል። የውስጥ መረጃዎች እንደሚያመላክቱት ኮሎኔሉ በእነዚህ የመጨረሻ ቀናት እንቅልፍ አጥተው ያድሩ ነበር። በቢሮአቸው ውስጥ ብቻቸውን ረጅም ሰዓታትን ያሳልፋሉ። በተደጋጋሚ የወታደራዊ ካርታዎችን ይመረምሩና አሁን ምን አዲስ መርዶ ይመጣ ይሆን በሚል ስጋት ስልካቸውን በንቃት ይጠብቁ ነበር። በዓለም አቀፍ ደረጃም ቢሆን ሁኔታዎች ለደርግ መንግስት ጨልመው ነበር። የሶቪየት ህብረት የነበራትን የጦርና የገንዘብ ድጋፍ ሙሉ በሙሉ በማቋረጧ መንግስቱ የሚደገፉበት ጠንካራ አጋር አጥተዋል። የአሜሪካ መንግስት በለንደን የሰላም ንግግር እንዲደረግ ጥረት እያደረገ ቢሆንም በወቅቱ የነበረው ሁኔታ ግን የደርግን ስልጣን ማራዘም ሳይሆን ሰላማዊ በሆነ መንገድ ስልጣን የሚሸጋገርበትን መንገድ ማመቻቸት ብቻ ነበር። የደርግ ከፍተኛ ባለስልጣናት ሳይቀሩ በየግላቸው ህይወታቸውንና ቤተሰቦቻቸውን የሚያድኑበትን መንገድ መፈለግ ጀምረዋል። በቤተ መንግስት ውስጥ የነበረው መተማመን ሙሉ በሙሉ ጠፋም። ኮሎኔሉም በዙሪያቸው ባሉት ሰዎች ላይ ያላቸው እምነት ተሸረሸረ። ማንን ማመን እንዳለባቸው፣ የትኛው ወታደራዊ መምሪያ በትክክል መሬት ላይ እየተተገበረ እንዳለም ማወቅ የማይቻልበት ደረጃ ላይ ደረሱ። ከግንቦት 13 1983 ዓ.ም አስቀድሞ ሚያዝያ 18 1983 ዓ.ም የኢሰፓ የፖለቲካ ቢሮ አባልና የኢህድሪ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ፣ የኢሰፓ የፖለቲካ ቢሮ አባልና የድርጅት መምሪያ ኃላፊ ሻምበል ለገሰ አስፋው በጤንነት መታወክና በስራ ብቃት እንከን በጥሮታ መገለላቸው ተገለጸ። ኮሎኔል መንግስቱ ኃይለማርያም ለአራት ባለስልጣኖቻቸው ከፍተኛ ሽሞትን ሰጡ። በዚህም መሰረት ሌተናል ጀነራል ተስፋዬ ገብረኪዳን የኢህድሪ ምክትል ፕሬዝዳንትና የዘመቻ መምሪያ ዋና ጸሐፊ፣ ኃይሉ ይመኑ በመንግስት ምክር ቤት በምክትል ፕሬዝዳንትነት ልዩ አማካሪ፣ ተስፋዬ ዲንቃ የኢህድሪ ጠቅላይ ሚኒስትር፣ አለሙ አበበ የኢሰፓ ድርጅት ጉዳይ ኃላፊ በመሆን ተሾሙ።
ነገሮች እየተበለሻሹ በመጡበትና የኢህአዴግ ታጣቂዎች ወደ ዋና ከተማዋ እየተቃረቡ በመጡበት ሹምሽሩ ለምን እንዳስፈለገ ለብዙዎች ግራ የሚያጋባ ነበር። የአዲሱ ካቢኔ አባላትን ምርጫ በተመለከተ ለመጀመሪያ ጊዜ አዲሱ ጠቅላይ ሚኒስትር ካቢኔውን እንዲያቋቁሙ እድል ተሰጠው። ግንቦት 10 1983 ዓ.ም ቅዳሜ ማታ ከጥሮታ የተገለሉትና በአዲሱ ካቢኔ ያልተካተቱ እንደዚሁም አዲስ የተሾሙ በተገኙበት በፕሬዝዳንቱ መኖሪያ ለአዲሶቹ መቀበያም ለቀድሞዎቹ ደግሞ መሸኛም የእራት ግብዣ ተደረገ። በእራት ግብዣው ላይ ፕሬዝዳንቱ ከወትሮ በተለየ መልኩ አንዳችን ምግብ አልቀመሱም ነበር። አንዲት አምባ ውሃ ብቻ ይዘው ትክዝ ብለው ተቀምጠው እንዳዩዋቸው ሌተናል ኮሎኔል ፍስሐ ደስታ አቤቱና ትዝታዬ በተሰኘው መጽሐፋቸው ላይ ጽፈዋል። ግብዣው እንዳለቀም ፕሬዝዳንት መንግስቱ ኃይለማርያም ቤታቸው በራፍ ላይ ቆመው እንግዶችን አንድ በአንድ አሰናበቱም። ይህቺ የእራት ግብዣ የማትደገም የመጨረሻዋ እራት መሆኗ ነበር። ግንቦት 11 1983 ዓ.ም ምሽት በዘመቻ ማዕከል ፕሬዝዳንቱን ጨምሮ ከፍተኛ የመንግስት ኃላፊዎች በተገኙበት ስብሰባ ተካሄደ። በዛ ምሽት ኮሎኔል መንግስቱ ኃይለማርያም አንዲት ሐሳብ ሰነዘሩ። ቃል በቃል ያሉትም የሚከተለውን ነበር። ወንበዴዎችን ለማሸነፍ የግድ የውጭ ኃይል ማስገባት ያስፈልገናል። ይህን ልታደርግ የምትችልና የምትፈቅድ ደግሞ ሰሜን ኮሪያ ናት። በመልእክት የሚፈጸም ጉዳይ ስላልሆነ ስለዚህ እኔ ራሴ መሄድ አለብኝ በማለት ፕሬዝዳንቱ ወደ ሰሜን ኮሪያ ለማቅናት እንደሚፈልጉ ይገልጻሉ። የፕሬዝዳንቱ ወደ ሰሜን ኮሪያ የመሄድ እቅድ ግራ የሚያጋባ ነበር። የኢህአዴግ ታጣቂዎች አዲስ አበባን ከበው አምቦን ይዘው በሰሜንና በሰሜን ምስራቅ በኩል እየገሰገሱ ደብረ ብርሃንና ፍቼ በስጋት ላይ ወድቀው ዛሬ ወይ ነገ አዲስ አበባ ይገባሉ እየተባለ ነው። ታዲያም የሸሸ የደርግ ሰራዊት አዲስ አበባ በመግባት ላይ ነበር። የቀረው ከነ መሳሪያውና ከነ ተሽከርካሪው ከነ ታንኮቹና ከነ ብረት ለበስ ተሽከርካሪዎቹ በተደራጀ መልኩ ወደ ደቡብ ሲዳማ እየሻሸ ነው። የኢህአዴግ ታጣቂዎችም የአሰብ መንገድን ቆርጠው ወደ ናዝሬትና ወደ ሐረር አቅጣጫ የሚሸሸውን የደርግ ሰራዊት እየተከተሉ መሆኑን እየተሰማ ነው። በዚህ ሁኔታ ሆነ ታዲያ በ4 ቀን ውስጥ ወደ ኮሪያ የ24 ሰዓት በረራ አድርገህ ተነጋግረህ በማሳመን ወታደርና መሳሪያ ተዘጋጅቶ መጥቶ ሀገሪቱን ያድናታል ማለት የህልም እንጀራ እንደሆነ ግልጽ ነበር። ከዚህ በተጨማሪም በሰዓቱ የነበረው የሀገሪቱ አውሮፕላን በቂ ሰራዊት፣ መሳሪያ፣ ታንክና መኪና ሊያጓጉዝ አይችልም። በመርከብስ ቢባል ሳምንታትና ወራት ከመፍጀቱ በተጨማሪ መሳሪያዎቹ ከየትኛው ወደብ አልፈው በየትኛው መንገድ ሊመጡ ነው? ሁሉም መንገዶች እና ወደቦች ከመንግስቱ ኃይለማርያም ቁጥጥር ውጭ ሆነዋል ለሚሉ ጥያቄዎች በግልጽ ምላሽ አልተሰጠባቸውም። ይህንንና ሌሎችን ሁኔታዎች ስትመለከት በእርግጥ ፕሬዝዳንቱ ስልጣናቸውን ጥለው ከሀገር ለመውጣት ፍላጎት እንዳላቸው ማሳያ ነበር። ግንቦት 12 1983 ዓ.ም ማለዳ ፕሬዝዳንት መንግስቱ ኃይለማርያም ቢሮአቸውን ገብተው ሙሉውን ቀን ሰነዶችንና ወረቀቶችን ሲቀዳድዱ ዋሉና አመሻሽ ላይም እንደተለመደው ወደ ዘመቻ መምሪያ ሄደው ከከፍተኛ የጦር አዛዦችና ባለስልጣናት ጋር ስብሰባ ተቀምጠው ነበር። አጀንዳውንም ቀበሌዎችን ማስታጠቅን የተመለከተ ሲሆን ቅድሚያ ለካድሬዎች ቢሰጥ የሚል ሐሳብ ቀረበ። ከዚያም ውይይት ተደርጎ መጀመሪያ ለካድሬዎች፣ ሁለተኛ ለመለዮ ለባሾች፣ ሶስተኛ ለቀበሌ ተመራጮች፣ አራተኛ በቀበሌ ተመራጮች ተመርጠው ለሚቀርቡ ሰዎች ትጥቅ እንዲሰጥ ተወሰነ። በስብሰባው ላይ ኮሎኔል መንግስቱ ኃይለማርያም በደቡብ ኢትዮጵያ ብላቴ ወታደራዊ ማሰልጠኛ በመሰልጠን የሚገኙት የዩኒቨርሲቲ ተማሪዎችን ያሉበትን ደረጃ ለመመልከት በማግስቱ ወደ ማሰልጠኛው ጣቢያ እንደሚሄዱ ለተሰብሳቢዎቹ ገለጹላቸው። አንድ ሁለት ባለስልጣናት አብረዋቸው ለመሄድ ጥያቄ ቢያቀርቡም እናንተ ስራችሁን ስሩ እኔ እበቃለሁ በማለት ስብሰባውን ዘጉት። በዚህ ቀን ማታ ከሮበርት ሙጋቤ የተላኩ መልእክተኞችን ሲያነጋግሩ በቴሌቪዥን መስኮት ታዩ። በዚህ ወቅት መልእክተኞችን መቀበሉ እጅግ ግራ የሚያጋባ ነበር። የውጥረት ወቅት ነው። አዲስ አበባ በኢህአዴግ ጦር ተከባለች። የዲፕሎማሲ ስራ የሚሰራበት ወቅት አልፎበታል። ስለዚህም መልእክተኛው ምን መልእክት ይዞ ነው የመጣው የሚል ጥያቄ አዘል ጥርጣሬ በሁሉም ዘንድ ፈጠረ። ማክሰኞ ጠዋት ግንቦት 13 19
1983 ዓ.ም የፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ገመቹ ወደ ብላቴ ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ሄዶ ለመመለስ የሚያስችል ነዳጅ የጫነም ዳሽ 5 አውሮፕላን በአስቸኳይ እንዲዘጋጅ ያዛሉ። ከዚያም ከጠዋቱ 2 ሰዓት ገደማ ፕሬዝዳንት መንግስቱ ኃይለማርያም ከተመረጡ የቅርብ አጃቢዎቻቸው በተለይም ከሻምበል ደመቀ ባንጃው ጋር በመሆን በደህንነት ሹሙ በኮሎኔል ተስፋዬ ወልደ ስላሴ መሪነት ቦሌ አየር ማረፊያ ደርሰው አውሮፕላን ውስጥ ተሳፈሩ። ፕሬዝዳንቱን የያዘችው አውሮፕላን ብላቴ ማሰልጠኛ ለማረፍ ስትቃረብ የአውሮፕላን አብራሪውን ኮሎኔል መኮንን አደሳን ጠርተው ኬንያ ናይሮቢ ዛሬውኑ አስቸኳይ ስብሰባ ስላለኝ በቀጥታ ወደ ኬንያ ናይሮቢ እንዲያመራ ትዕዛዝ ሰጡም። ለዚህ በረራ ያልተዘጋጁ መሆናቸውንና የበረራ ካርታ አለመያዛቸውን ቢገልጹም በሚቻለው መልኩ እንደምንም ብለው እንዲሞክሩ በጣም ሚስጥር በመሆኑም የሬዲዮ ግንኙነት እንዳያደርጉ አዘዟቸው። እንደ አጋጣሚ አንድ የኢትዮጵያ አየር መንገድ አውሮፕላን በመብረር ላይ ስለነበር የሬዲዮ ግንኙነት በማድረግ የበረራ መስመራቸውን አስተካክለው አውሮፕላኑ ከቀኑ 6 ሰዓት ከሩብ ኬንያታ አውሮፕላን ማረፊያ ለማረፍ ቻለም። የኬንያታ አየር ማረፊያ ተቆጣጣሪዎች አውሮፕላኗ አንድ ከፍተኛ ባለስልጣን መያዟን እንጂ የባለስልጣኑ ማንነት ስላላወቁ ፕሬዝዳንቱ ከአውሮፕላኑ ሳይወጡ ለረጅም ሰዓታት ቆዩም። ከዚያም በአየር መንገዱ ባለስልጣናት በኩል በተደረገ ግንኙነት ለፕሬዝዳንት አርኩሜይ ከተነገራቸው በኋላ ወደ ኬንያ ቤተ መንግስት እንዲያመሩ ተደረገ። በዚሁ ቀን ማለትም ግንቦት 13 1983 ዓ.ም ከረፋዱ 3 ሰዓት ከሩብ ላይ አዲሱ ፕሬዝዳንት ሌተናንት ጄኔራል ተስፋዬ ገብረ ኪዳን አስቸኳይ ስብሰባ በቤተ መንግስት ጠሩ። በስብሰባው ላይ ሌተናል ኮሎኔል ብርሃኑ ባየም፣ ሌተናል ጄኔራል አዲስ ተድላም፣ ኃይሉ ይመኑ፣ የደህንነት ሚኒስትሩ ተስፋዬ ወልደ ስላሴና የኮሎኔል መንግስቱ ኃይለማርያም ልዩ ረዳት ሻምበል መንግስቱ ገመቹ ተገኙ። ተሰብሳቢዎቹ ቦታቸውን እንደያዙ ጄኔራል ተስፋዬ ንግግራቸውን ጀመሩ። ፕሬዝዳንቱ ጦርነቱ እየገፋ ስለመጣ የበለጠ ደም መፋሰስ እንዳይከሰት በማለት ዛሬ ጧት ከሀገር ወጥተዋል። ይህን ለኔ አልነገሩኝም። ለጓድ መንግስቱ ገመቹና ለጓድ ተስፋዬ ወልደ ስላሴ ነው የነገሯቸው። ጓድ ተስፋዬም ሸኝቷቸው ከተመለሱ በኋላ ነው የነገሩኝ። ዝርዝሩን እነሱ ይነግሯቸዋል በማለት በወቅቱ ምክትል ፕሬዝዳንት ሌተናል ጄኔራል ተስፋዬ ወልደ ኪዳን ይህን የፕሬዝዳንት መንግስቱ ኃይለማርያምን ከሀገር መውጣት ዜና ለስብሰባው ለታደሙት ባለስልጣናት ሲናገሩ ባለስልጣኖቹ ፊት ከፍተኛ መገረምና ድንጋጤ ስሜት ይታይባቸው ነበር። የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደ ስላሴ በበኩላቸው በዝርዝሩ ተወያይተን ይህን ይወጃል ብለን ተስማምተን የተደረገ ነው በማለት ሁኔታውን ለተሰብሳቢዎች አብራሩ። ሻምበል መንግስቱ ገመቹ ደግሞ ትናንት ባለቤታቸውን ሸኘው፣ ዛሬ ደግሞ ይህንኑ ነግረውኝ ተሰናብተውኝ ሄዱ በማለት ገለጹ። ከዚያም ውይይቱ ቀጥሎ የውጭ ዜና ማሰራጫዎች ዜናውን ከመስራታቸው በፊት በ6 ሰዓት እኩለ ቀን ሁኔታው ለህዝብ እንዲገለጽ ተወሰነ። መግለጫው ሌተናል ኮሎኔል ብርሃኑ ባየም፣ ጓድ ኃይሉ ይመኑ፣ የፓርቲው የርዕዮተ ዓለም መምሪያ ኃላፊ ሽመልስ ማዘንጊያና የማስታወቂያ ሚኒስትሩ ጓድ አብዱል ሐፊዝ ዩሴፍ አዘጋጁት። በዚሁ ቀን ማለትም ግንቦት 13 1983 ዓ.ም በታዋቂው ጋዜጠኛ ዳሪዮስ ሞዲ በኢትዮጵያ ሬዲዮ አማካኝነት ዜናው ለኢትዮጵያ ህዝብ እንዲደርስ ተደረገ። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጄኔራል ተስፋዬ ገብረ ኪዳን ተክተው ይሰራል። በማግስቱ ደግሞ ይሄው ዜና አንትታው በአንተ ተተከቶም ከሀገር ወጡ የሚለው ኮበለሉ በሚል ተቀይሮም ለህዝብ እንዲሰራጭ ተደረገ። ፕሬዝዳንት መንግስቱ ኃይለማርያም የሥራ ጉብኝት የሚያደርግ በመምሰል ወደ ዚምባብዌ መኮብለሉን አንድ የመንግስት ምክር ቤት ቃል አቀባይ ገለጸ። ከኬንያታ አየር ማረፊያ
ወደ ኬንያ ቤተ መንግስት ያመሩት ኮሎኔል መንግስቱ ኃይለማርያም እዚያው ቤተ መንግስት እያሉም በኬንያ የኢትዮጵያ ኤምባሲ ጉዳይ አስፈጻሚ የነበሩት ዶክተር መስፍን ረታ ፕሬዝዳንቱ ከስልጣናቸው መውረዳቸው የሚገልጽ ቴሌግራም በውጭ ጉዳይ በኩል ይደርሳቸዋል። ይህንንም ይዘው በመሄድ ለፕሬዝዳንቱ በንባብ አሰሟቸው። እሳቸው ግን መሳሪያ ለመግዛት ወደ ሰሜን ኮሪያ በማምራት ላይ መሆናቸውና የዚህ አይነት ቴሌግራም መተላለፉ ያሳዘናቸው መሆኑን ለአምባሳደር ዶክተር መስፍን ረታ ገለጹላቸው። በዚህ ቀን ማታም ኮሎኔል መንግስቱ ኃይለማርያም ለጀነራል ተስፋዬ ገብረኪዳን ደውለው አነጋግሯቸው እንደነበር ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የህይወት የፈታኝ ጉዞና የኢትዮጵያ አብዮት ተሳትፎ በተሰኘው መጽሐፋቸው ሲገልጹም በዚህ ቀን ማታ እንደተለመደው በዘመቻ ማዕከል እንደተሰበሰብን ጀነራል ተስፋዬ ገብረኪዳን በስልክ ተፈልገው ለማነጋገር ሄዱ። ስልክ የደወለው ኮሎኔል መንግስቱ ኃይለማርያም ነበር። ለምን ቸኮልክ? እኔ እኮ አንዳንድ መሳሪያዎችን የሚገኙበትን ሁኔታ ለመመካከር ነበር የመጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ አሉ። ከዚህ የስልክ ጥሪ በኋላ ኮሎኔል መንግስቱ ኃይለማርያም የኢሰፓ ዋና ጸሐፊ፣ የጦር ኃይሎች ጠቅላይ አዛዥና የኢህድሪ ፕሬዝዳንት መሆናቸውን አብቅቶ ስደተኛው መንግስት ሆኑ። ማምሻውን ከናይሮቢ ፕሬዝዳንት ዳንኤል አርክሞይ ባዘጋጁላቸው አውሮፕላን ወደ ስደት መኖሪያቸው ዚምባብዌ ሐራሬ ያመሩ። ኮሎኔል መንግስቱ ኃይለማርያም አሁንም ድረስ ሀገር ጥለው ኮበለሉ የሚለውን ትችት አይቀበሉትም። በአንድ ወቅት በስደት ካሉበት ሀገረ ዚምባብዌ ሆነው ከአንድ ዓለም አቀፍ የሬዲዮ ጣቢያ ጋር ባደረጉት ቃለ ምልልስ ይህንን ብለው ነበር። በመሰረቱ ለጉዞ ምክንያት የተደረገና ልባት የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ከዛም በኋላ ነው እንግዲህ በውሎ ገብ ለአንድ ሰዓት ያህል ፕሬዝዳንት አረፍ ሞይን ካነጋገረን በኋላ ተመልሰን መጥተን ብላቴን ሌሊቱን በሙሉ ከሰራዊቱ ጋር ቁጭ ብለን የሚያስፈልገውን ነገር ፍርጥጥ አድርገን ተናግረን ተመልሰን እንመጣና ስናውቃ ደግሞ ሁኔታ እንደፈቀደ ደግሞ ወደ ጅቡቲም ወደ በርበራም እናመራለን በሚል አይነት መንገድ ለፓይለቱ ይህንን ትዕዛዝ መስጠቴ ይታወቃል። መንግስቱ እና ተስፋዬ ብቻ ሳይሆኑ ሁኔታውን ሌሎችም ሰዎች ያውቃሉ እና እነከሌ ናቸው ብሎ ማለቱ በአሁኑ ጊዜ እንግዲህ የነሱ ሁኔታ የወደፊቱ ኢትዮጵያ ድልና ምርትና ግዱ ስላልታየ የቶስም መጥቀስ አልፈልግም እንጂ ከመከላከያው ካውንስል ወይም ምክር ቤት ከፖለቲካ ቢሮ አባላትም ለጉዳዩ አግባብ ያላቸው ከፍተኛ አመራር ላይ ያሉ ጓዶች ይሄንን ያውቃሉ። ኬንያ የሄድኩበት ምክንያት የአሰብ በር በሻዕቢያ ቁጥጥር ስር የዋለ እንደሆነ ጠቅላላ እንግዲህ መገታትና መቆማችንና ለጠላት ድል ሁኔታ የበለጠ ማመቸቱ ግልጽ በመሆኑ ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ፣ በምዕራብ፣ በደቡብ ተዘራጅቶ ለካውንተር አታክ ለመልሶ ማጥቃት ዝግጅት የኬንያ የጅቡቲና የሰሜን ሶማሊያ መንግስት ከኛ ጋር መተባበር አስፈላጊነት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልእኮዬ እና በዚህ ይሄንን እኔ ከልብ አምኜ ነው የተቀበልኩት። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በ2 ሰዓት ከ20 በረራ ሲጀምር በ3 ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ በ7 ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ወዲያውኑ እንዴ ምንድነው የተፈጠረው ብዬ ሁኔታውን ለማረጋገጥ ስልክ ስደውል የደረሰኝ መልእክት በኬንያ ኤምባሲ በኩል በታላቅ ሐዘን እና ጥልቅ በሆነ ስሜት ጓድ መንግስቱ ገላጋዮች እና የውጭ ኃይሎችም ባደረጉት ቅድመ ሁኔታና ተጽዕኖና ህዝቡም እኛም ስላመንበት በአሁኑ ጊዜ የእርሶ ከስልጣን መገለል ለሀገሪቱ ሰላም መፍትሄ ይሆናል ተብሎ ስለታመነበት ካሁን ጀምሮ እርሶ ወርደው በምትኮ በጥስቅ ጀነራል ተስፋዬ ርዕሰ ብሔር ሆኗል የሚል ነው የደረሰኝ። እንግዲህ ቢያስፈልግ የተለዋወጠውን ነገር መነጋገር ይቻላል።
ሁኔታውን ገልጬ እንደሆነ ባህሪው ይሄ ነው እና በዚህ ሁኔታ ነው እንጂ እኔ አልኮበለልኩም። የሚያስኮበልልም ሁኔታም አልነበረም። ዝግጅቴም ይሄም አልነበረም። በስደት ዘመናቸው መጀመሪያ አካባቢ ኮሎኔሉ ከሚዲያ እይታ ሙሉ በሙሉ ርቀው ነበር። ሕይወታቸው በጥብቅ ምስጢር የተከበበ ነበር። አልፎ አልፎ ግን የሀገሪቱን የታሪክ ክስተቶች አስመልክቶ መጽሐፍትን በመጻፍና ለተመረጡ ጋዜጠኞችም ቃለ መጠይቅ በመስጠት ጊዜያቸውን ያሳልፉ ነበር። በመጽሐፎቻቸውም ሆነ በንግግራቸው ላይ በስልጣን ዘመናቸው ለተፈጠሩት ጥፋቶችና የሰዎች ሕይወት መጥፋት ተጠያቂነቱን ወደ ውጭ ኃይሎችና ወደ ተቃዋሚዎቻቸው በማዞር ራሳቸውን ግን ሀገሬን ከታሪካዊ ጠላቶች ለመታደግ የጣርኩ መሪ ነኝ በሚለው አቋማቸው ላይ ጸንተዋል። በኢትዮጵያ በኩል አዲሱ መንግስት በኮሎኔል መንግስቱና በሌሎች የደርግ ባለስልጣናት ላይ የዘር ማጥፋትና በሰብአዊነት ላይ የተፈጸመ ወንጀል ማለትም ጄኖሳይድ ኤንድ ክራይምስ አጌንስት ሁማኒቲ በሚል ክስ መስርቶ ለዓመታት የዘለቀ የፍርድ ሂደት አከናውኗል። እንደ አውሮፓውያኑ አቆጣጠር በወርሃ ጥቅምት 2000 የኢትዮጵያ ጠቅላይ ፍርድ ቤት በኮሎኔል መንግስቱ ላይ በሌሉበት የሞት ፍርድ ውሳኔ አስተላልፏል። ይሁን እንጂ የዚምባብዌ መንግስት የኢትዮጵያ ፍርድ ቤት ውሳኔን ባለመቀበል ኮሎኔሉን አሳልፈው ለመስጠት ፍቃደኛ ሳይሆን ቀርቷል። ሮበርት ሙጋቤ ከስልጣን ከወረዱ በኋላም ቢሆን ተተኪዎቹ የዚምባብዌ መሪዎች ለኮሎኔሉ የተሰጠውን የፖለቲካ ጥገኝነት ከማክበር ወደ ኋላ አላሉም። የኮሎኔል መንግስቱ ኃይለማርያም የ17 ዓመታት አገዛዝና የመጨረሻው ሰዓት አኮባለል በኢትዮጵያ ታሪክ ውስጥ እስከዛሬ ድረስ እጅግ አከራካሪ ከሆኑ አጀንዳዎች መካከል አንዱ ነው። ተቺዎቻቸው ኮሎኔሉን ቀይ ሽብር የተሰኘውን አሰቃቂ የፖለቲካ ጭፍጨፋ ያካሄዱ፣ የወጣቱን ትውልድ ደም ያፈሰሱና በመጨረሻ ሰራዊቱንና ሀገሪቱን ችግር ላይ ጥለው የሸሹ አምባገነኑ መሪ አድርገው ይስሏቸዋል። ደጋፊዎቻቸው ደግሞ ለሀገር አንድነት የማይደራደሩም፣ የኤርትራን መገንጠልና የሶማሊያን ወረራ ለመመከት የደከሙ እንዲሁም የኢትዮጵያን ዳር ድንበር ያስከበሩ ብሔርተኛ መሪ አድርገው ይመለከቷቸዋል። ያም ሆነ ይህ ግንቦት 13 ቀን 1983 ዓ.ም ኮሎኔል መንግስቱ ኃይለማርያም ከቦሌ አውሮፕላን ማረፊያ በድንገት መነሳታቸው የአንድን ትልቅ ወታደራዊ ስርዓት ውድቀት ያበሰረና የኢትዮጵያን የፖለቲካ ጉዞ ለዘለቄታው የቀየረ የታሪክ ትልቅ ማህተም ሆኖ ይኖራል። ውድ ተመልካቾቻችን የዛሬው የታሪክ ቅምሻችን ይህን ይመስላል። ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በመጫን የቤተሰባችን አባል ይሁኑም። ያላችሁን ሐሳብ በአስተያየት መስጫ ሳጥኑ አጋሩን። ስለምታበረታቱን እናመሰግናለን። ቸሩ ሁሉ ተመኘን።